ዩቲዩብ ላይ ገንዘብ መስራት ትፈልጋላችሁ፣ ግን እንዴት መስራት እንዳለባችሁ አታውቁም። ዩቲዩብ ላይ ገንዘብ ለመስራት የተለየ እቃ፣ የተለየ ካሜራ አያስፈልጋችሁ። ዩቲዩብ ላይ ገንዘብ ለመስራት አንድ ስማርትፎን ስልክ በቂ ነው ማለት ነው። እንዴት እንደምትሰሩ ከምን መጀመር እንዳለባችሁ እነግራችኋለሁ። ዩቲዩብ ላይ እኔ እስካየሁት ድረስ ኦንላይን ቢዝነሶች ውስጥ ዩቲዩብ በጣም ቀላል ኦንላይን ቢዝነስ ነው። እንደዚህ ያልኩበት ምክንያት ማንበብ ብቻ ከቻላችሁ ዩቲዩብ ላይ ገንዘብ መስራት ትችላላችሁ። ማንበብ ከቻላችሁ ዩቲዩብ ላይ ገንዘብ መስራት ትችላላችሁ። ስለዚህ ዩቲዩብ ላይ አሁን ላይ አይታችሁ ከሆነ እናቶቻችን፣ ወጣቶች ዩቲዩብ ላይ ሲሰሩ አይታችሁ ሊሆን ይችላል። ዩቲዩብ ኢትዮጵያ ውስጥ ያልተበላበት የቢዝነስ ስራ ነው። ስለዚህ ዩቲዩብ ላይ ቤታችሁ ቁጭ ብላችሁ ተጨማሪ ኢንካም ማግኘት ከፈለጋችሁ ይህን ቪዲዮ እስከ መጨረሻው አዳምጡት። በነገራችን ላይ ዩቲዩብ የተለየ ሰዓት አያስፈልግም፣ የተለየ እውቀትም አይፈልግም። ዩቲዩብ በጣም ቀላል የሆነ ሲምፕል የሆነ እውቀት ነው የሚፈልገው። ግን ይህ ሲምፕል የሆነ እውቀት በችላይ በይነት ዩቲዩብ ሲሰሩ እናያለን። ለዛም ቻናላቸው አላድግ ሲል የብዙ ዩቲዩበሮች እናያለን። እነዚህን 4 ፖይንቶች ግን ከተጠቀሙ እርግጠኛ ነኝ በአጭር ጊዜ ውስጥ ቻናላቸው ያድጋል። አንደኛ ኒች ወይም ኮንቴንት። አብዛኛው ጀማሪ ዩቲዩበሮች የሚሳሳቱት እዚህ ጋር ነው። ኒች ወይም ኮንቴንት አይመርጡም። ለምሳሌ ስለ ምግብ አዘገጃጀት የሚሰሩ ከሆነ ነገ ስለ እግር ኳስ ሊሰሩ ይችላሉ። ከነገ ወዲያ ደግሞ ስለ ሪአክሽን ሊሰሩ ይችላሉ። ከነገ ወዲያ ደግሞ ስለ በጎ አድራጎትነት ወይም ስለ ኢንተርቴይንመንት ወይም ስለ ኮሜዲ ሊሰሩ ይችላሉ። ይሄ በጣም ትልቅ ስህተት ነው። ኒች መስራት ካለባችሁ ኒች መርጣችሁ መስራት አለባችሁ። ለምሳሌ ስለ ምግብ አዘገጃጀት የምትሰሩ ከሆነ አንድ ኒች መርጣችሁ መስራት አለባችሁ ማለት ነው። ስለዚህ አንድ ኒች መርጣችሁ መስራት ካለባችሁ ስለ መስራት አለባችሁ። ለምሳሌ ስለ ምግብ አዘገጃጀት የምትሰሩ ከሆነ ስለ ምግብ አዘገጃጀት ብቻ መስራት አለባችሁ ማለት ነው። ስለ ሪአክሽን የምትሰሩ ከሆነ ስለ ሪአክሽን ብቻ፣ ስለ ዜና የምትሰሩ ከሆነ ስለ ዜና ብቻ መስራት አለባችሁ ማለት ነው። ይሄ ትልቁና ዋናው ፖይንት ነው። ምክንያቱም ስለ ሪአክሽን የምትሰሩ ከሆነ ዩቲዩብ ስትሰሩ አንድ ነገር ይዛችሁ የምትሰሩ ከሆነ ያ ነገር ያን ቪዲዮም ለሚፈልግ ሰው ዩቲዩብ ያደርስላችኋል ማለት ነው። ግን ያዝ ለቀቅ እዚህም ጋር የተለያየ ነገር የምትሰሩ ከሆነ ቻናላችሁ አያድግም። ስለዚህ አንድ ነገር መርጣችሁ ስሩ። ሁለተኛው ነገር ደግሞ ተምኔል ነው። ተምኔላችሁን በተቻላችሁ መጠን ምርጥ አርጋችሁ ስሩ። ተምኔል ማለት የቪዲዮ የሚመጣው መጀመሪያ ፎቶ ተምኔል ይባላል። ተምኔላችሁን ምርጥ አርጋችሁ ከሰራችሁ ቪዲዮአችሁ በአጭር ጊዜ ውስጥ ብዙ እይታ ያገኛል፣ ብዙ ተከታይም ታገኛላችሁ፣ ብዙም ብርም በዛው ልክ ትሰራላችሁ ማለት ነው። ለምሳሌ ተምኔላችሁን ስለዛ ቪዲዮ እንዲገልጽ አርጋችሁ መስራት አለባችሁ። ተምኔላችሁን ስለዛ ቪዲዮ እንዲገልጽ አርጋችሁ መስራት አለባችሁ። ለምሳሌ እነዚህን ተምኔሎች ያያችሁ፣ እነዚህን 3 ተምኔሎች ያያችሁ ስለዚህ ቪዲዮ ይገልጻሉ። ስለዚህ እነዚህን ተምኔሎች አሁን ለምሳሌ ዩቲዩብ ለመስራት የሚፈልግ ሰው ካየው አያልፈውም ማለት ነው። ይሄን ቪዲዮ ተምኔሉን ይነካል፣ ይገባል። ይሄን ቪዲዮ እስከመጨረሻው ያያል፣ ብዙ እይታ እናገኛለን ማለት ነው። ስለዚህ ብዙ እይታ ለማግኘት ተምኔል ወሳኝ ነገር ነው። ዩቲዩብ ላይ እንደሚባለው ከሆነ 90% የሚወስደው ተምኔል ነው ይባላል፣ ለእይታ ማለት ነው። ስለዚህ ተምኔላችሁን ምርጥ አርጋችሁ ስሩ። ሶስተኛው ነገር ደግሞ ሰዓት ቪዲዮ ላይ የምትፖስቱት ሰዓት በጣም ትልቅ ውሳኔ ያለው። ለምሳሌ ተመሳሳይ ሰዓት ላይ የምትፖስቱ ከሆነ ዩቲዩብ ቻናላችሁ እንዳያድግ ከሚያደርጉ አንዱ መንገድ ሰዓት ነው። ሰዓታችሁን በተቻላችሁ መጠን በተመሳሳይ ሰዓት መፖሰት አለባችሁ። እንደዚህ ስላችሁ ጀማሪ ዩቲዩበሮች የሚሳሳቱት ዛሬ ሰኞ ከፖሰቱ ነገ ማክሰኞ ሊፖስቱ ይችላሉ፣ የዛሬ ወር ደግሞ ሊፖስቱ ይችላሉ፣ ወይም ደግሞ በየቀኑ ሊፖስቱ ይችላሉ፣ ተመሳሳይ ሰዓት ባልሆነ መንገድ ማለት ነው። ስለዚህ ይሄ ቻናላችሁ እንዳያድግ የሚያደርገው ውስጥ አንዱ ነው። ግን በሳምንት 2 ቪዲዮ የምትፖስቱ ከሆነ ያን ቪዲዮ ደግሞ በተከታታይ ሰዓት ተመሳሳይ ሰዓት ለምሳሌ ሰኞ የምትፖስቱ ከሆነ ሰኞ ተመሳሳይ ሰዓት 6 ሰዓት ላይ መፖሰት ካለባችሁ ሰኞ በሳምንቱ 6 ሰዓት ላይ ሁሉ ጊዜ መፖሰት አለባችሁ ማለት ነው። ማክሰኞ የምትፖስቱ ከሆነ ተመሳሳይ ሰዓት ላይ መፖሰት አለባችሁ ማለት ነው። ስለዚህ ስለ ሰዓት እሸቱ ሲያወራ እስኪ ምን እንዳለ ሰምተነው እንመለስ። በሳምንት ስንት ቀን አለ? በወር ስንት ቀናት አሉ? አሁን የውሃ ብርጭቆ 7 ወደ ጎን ደርድሩ። በምናባችሁ 7 ወደ ጎን፣ በእያንዳንዱ ብርጭቆ ወደ ኋላ 30 ደርድሩ። 37 ጊዜ ማለት ነው። በጣም በእናታችሁ ልብ ብላችሁ አዳምጡኝ። አሁን አልጎሪዝምን በአማርኛ ልነግራችሁ ነው፣ ልበትንላችሁ። ሰኞ የመጀመሪያውን ብርጭቆ ልሙላው አልኩና ባር ይሞላል። በጠብታ አይሞላም አይደል? ከዛ ባክ የሰኞ ብርጭቆ አይሞላም አልኩና ማክሰኞ ያለች ግማሽ ሊትር ውሃ ነች። የማክሰኞ ብርጭቆ ላይ
ጠብ ሳረግ ይሞላል በአንድ ጠብታ? አይ ባክቶ ማክሰኞም አልሰራም። ቆይ የሰኞ 15ኛው ብርጭቆ ላይ ብዬ ጠብ ሳረግ፣ የእሮብ 21ኛው ላይ ጠብ ሳረግ፣ የሐሙስ 3ኛው ላይ ጠብ ሳረግ ውሃው ያልቃል አያልቅም? ግን የሚያልቀው ብርጭቆ ሞልቶ ነው። የዩቲዩብ አልጎሪዝም ማለት ይሄ ከኔ ጋር ናችሁ። በሳምንት 7 ቀናት አሉ አይደለ? ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ ዓርብ፣ ቅዳሜ በቀን 24 ሰዓት አለ አይደለ? አንተ ዛሬ ሰኞ ከምሽቱ 3 ሰዓት ቪዲዮ ትለቃለህ። ከዛ የሰኞ ቪዲዮ አልታየም፣ ባካ አልታየም። ማክሰኞ ከሌሊቱ 6 ሰዓት ላድርገው ትልና ማክሰኞ ከሌሊቱ 6 ሰዓት ባካ አልታየም። እሁድ ከጠዋቱ 1 ሰዓት ደስ እንዳለ ማለት ነው ቪዲዮ እንደደረሰልህ። ደግሞ 15 ቀን ትዘልና 15 ብርጭቆ ዘለህ እሁድ ከጠዋቱ 4 ሰዓት ስትል ቪዲዮ የመስራት አቅም ያልቃል። ዩቲዩብ አንድ ብርጭቆ እስክትሞላ እየጠበቀ ነው ለካ። የሰኞዋ የመጀመሪያዋ ብርጭቆ ብትሞላ ኖሮ ዩቲዩብ ምን ሊያረጋት ነው? ለ100 ሺህ ለ500 ሺህ ለ1 ሚሊዮን ሰዎች ሊልካት ነበር ቪዲዮዋን። በየት አትሞላ። ስለዚህ አንዱ አልጎሪዝሙ የዩቲዩብ ምንድነው? ኮንሲስተንትሊ በተደጋጋሚ ሰኞ፣ ሮብ ስትጭን የሆነ ቀን ሪላየብል ነው ይሄ ፓርትነር ይላል። ይሄ ሰውዬ በደንብ አስተማማኝ አጋሬ ነው። ስለዚህ የዚህን ሰውዬ ቪዲዮ ለሚሊዮን ሰዎች ልላከውና ከወደዱት ማስታወቂያ ያስገባለሁ ይልና ያንተን ቪዲዮ ለሚሊዮን ሰው በየቀን ለሚሊዮን ሰው ይልከዋል። ሲልከው ጥሩ ተምኔል ካለህ፣ ጥሩ ፖስተር ካለህ ሰዎች ፊት ለፊታቸው ሲመጣ ምን ያደርጉታል? ክሊክ። ስለዚህ በመደበኛ ፕሮግራም ሳያቋርጡ መልቀቅ ምርጫ ነው ግዴታ። እንደሰማችሁት እና አራተኛውና መጨረሻው ደግሞ ቴክስት ነው። ቴክስት ለዩቲዩብ በጣም ወሳኝ ነገር። ቴክስት ስላችሁ ዩቲዩብ ላይ የምትጽፉት ቴክስት ስለዛ ቪዲዮ መግለጽ አለበት። ለምሳሌ ስለ ምግብ አዘገጃጀት የምትሰሩ ከሆነ በቴክስት ስለዛ ቪዲዮ መጻፍ አለባችሁ ማለት ነው። ዲስክሪፕሽንም በዛው ልክ በእንግሊዘኛና በአማርኛ መጻፍ አለባችሁ። ዲስክሪፕሽን ማለት ቪዲዮ ስር ዲስክሪፕሽኑን በስነ ስርዓት መጻፍ አለባችሁ ማለት ነው። ይህን ለመጻፍ በእንግሊዘኛ ለምሳሌ በአማርኛ ትጽፉና ጉግል ላይ ገብታችሁ ወደ እንግሊዘኛ ቀይራችሁ ከላይ በእንግሊዘኛ ከታች ደግሞ በአማርኛ ብጽፉ በጣም ተመራጭ ነው። ቻናላችሁም በአጭር ጊዜ እንዲያድግ ያደርጋል ማለት ነው። ስለዚህ የዛሬ ቪዲዮ እነዚህን ይመስላሉ። እነዚህን ህጎች ተከትላችሁ ከሄዳችሁ እመኑኝ በአጭር ጊዜ ፌመስ ገንዘብም ትሰራላችሁ ማለት ነው። ለማንኛውም ይመቻችሁ።